ኮንትራታችሁ ሲጨርሱ አሰሪዎቻችሁ ለምንድን ነው የሚቀየሩት? ምክንያቱም ምንድን ነው? ለእኔ ብቻ ነው? እውነቴን ነው። በጣም ነው የሚቀየሩት መሄጃቸው ሲደርስ። ማለት በቃ ሁሌም እናንተ ናችሁ ጥፋተኛ። ሌላው ባጠፋ እንኳን የምትጠየቁት እናንተ ናችሁ። ያው ለምን እንደሆነ ግን ግራ ይገባኛል ይመስለኛል። እኔ ስለምትሄዱ ስለማትመለሱ የማትመለሱ ሆነ በጣም በጣም ነው የሚጨቃጨቁት። ለምን በእኔ ስላየሁት ማለት ነው። እኔ አሁን ልጨርስ ትንሽ ነው የቀረኝ ማለት ለመሄድ ትንሽ ጊዜ ናት የቀረችኝ እና በቃ ውይ ልትገለኝ ነው እግዚአብሔርን በቃ ጨቅጨቅ በቃ ንስንስ በቃ ያጠፋውንም ያልጠፋውንም ፈልጋ ነው የምትጨቃጨቀው እና በቃ እኔ ግራ ግብት አለኝ። ለምን አልመለስም ብያታለሁ። ሌሎቹ ደግሞ ብዙ ሰዎች ስትሄዱ አትናገሩ፣ ባትናገሩ ጥሩ ነው ይላሉ። እና እንዴት ነው ካልተመለስኩኝ ወረቀት የተሰርቶ ምናምን ነው የሚሄደው ከተመለስኩኝ ማለት ነው። እና እኔ ደግሞ እንደዛ እንዲሆን አልፈለግኩም። ለምን አንዷ ወረቀት ተሰርቶላት ምናምን ሜዲካል ምናምን ቪዛ ተሰርቶላት ነው ሄደችው። ግን መምጣት አትፈልግም ነበር እና አትፈልግም ግን ለእኔ ነግራኛለች እንደማትመጣ። ለእነሱ ግን እመለሳለሁ ብላ ነው እና ወረቀት የተሰራላት ማለት ነው። እና ለ2 ወር እረፍት እንደምትሄድ ነው የነገረቻቸው። እና እሷ ሲቀር በቃ በጣም ብዙ ነገር ይሉ ነበር፣ ይሳደባሉ ምናምን እና ብራቸውን አወጡን ስላሉ ማለት ነው። እኔ ደግሞ ለእነሱ አዝኜ ነው ማለት ብር አወጥቶ ገና ተመርምሬ ምናምን ቪዛ ተሰርተው ምናምን እና እንጂ እኔ እመለሳለሁ ማለት ይችላለሁ። እና ውይ ምን አለበት እመለሳለሁ ብላችሁ እውነት ቃል ይገለኝ በቃ ይመስለኛል የሚጨቃጨቁት አዲስ ሰራተኛ ገና አዲስ ሰው አምጥቶ መለማመዱ ምናምን ከአዲስ ጋር ከባድ ስለሚሆንባችሁ ነው መሰለኝ እኔ የሚጨቃጨቁት። ሁለተኛ ደግሞ ገና ብር አወጥቶ ምናምን አዲስ እንደ አዲስ እንትን ስሉ ለዛ ይሁን እኔ ግራ ገብቶኛል። በቃ ሴትዮ ልታስቀምጠኝ አልቻለች። በቃ አሁን ራሱ ሳልጨርስ ቤት ደስተኛ ነኝ እውነት። ውይ ቤተሰብ ብቻ የደረሰበት ያውቃል እውነት። ከዚህ ሁሉ ማለት ነው እመለሳለሁ ብሎ መሄድ ግልግል እውነት። ያችን መለሳለሁ ብላ ስለሄደች ብቻ በቃ በጣም ነበር ያንከባከባት፣ በእንክብካቤ ነበር ሄደችው። ገባችው? እኔ ግን በቃ እዚህ ጋር ሳልጨርስ መሄድ ይመስለኛል። እኔ እውነት ኮንትራት ሳልጨርስ የሚሄድ ነው ይመስለኝ። በቃ በዚህ አይነት ማለት ነው። አንዳንድ ጊዜ ተነስተሽ ጂጂ ነው የምለኝ እውነት፣ ከሷ ጭቅጭቅ የተነሳ ማለት ነው። እና ሌሎቹ ባጠፉት በእኔ ላይ ነው። በቃ ለምን እንደዚህ ልጆቹ ሲያጠፉ ለምን ልጆቹ አይሰሙም? ታውቃላችሁ የእነሱ ልጅ መያዝ በጣም ከባድ ነው። እና አይሰሙም፣ አይታዘዙም በቃ። እና እነሱ ባጠፉት ደግሞ እኛን የምንጠየቀው እና እኔ እንጃ ሰላም ነበርኩኝ እኮ እነዚህ አትጨቃጨቁም ነበረ ማለት ጥሩ ነበረች። በቃ አሁን ነው የጀመረችው። በቃ እኔ አልመለስም ትመለሻለሽ ወይ ብላ ጠየቀችኝ በመጀመሪያ ማለት ነው። አልመለስም አይ በቃኝ አልኳት። እንዴ ቆይ ግን እድሜ ልካችንን ከነሱ ጋር እንድንሰራ ነው እንደሚፈልጉት? በቃ የራሳችን ህይወት ያለን አይመስላችሁም እኮ እኛ ሰራተኞች? እንዴ እኛ እኮ እንደ የራሳችን ህይወት አለን፣ ትዳር አለን እኮ። ያላገቡም ደግሞ ካሉ እንዴ ትዳር ይፈልጋሉ፣ አግብተው ልጅ መውለድ ይፈልጋሉ፣ ማንኛውም ሰው ማለት ነው። እነሱ ግን በቃ እንደዚህ አይመስላቸውም በቃ። እና ብቻ ከባድ ነው፣ ከብዶኛል ከአሁኑ ማለት ነው ቤተሰብ። ብቻ
አስቡ። እኔ አሁን ብዙ አመት ነው የተቀመጥኩት። እንግዲህ 7 አመት ማለት ቀላል አይደለም እንዴ። ከሷ ጋር እንዳረጅ ነው የምትፈልገው ወይስ እንዴት ነው ነገሩ? ልጅ አለች። የኔ ልጄ ማየት ፈልጋለሁ። ልጄ ናፍቃኛለች እንዴ። ኧረ በስመ አብ። ምንም በቃ ልጅ ያላቸው እነሱ ብቻ ይመስላቸዋል። ትዳር ያላቸው እነሱ ብቻ ነው የሚመስላቸው። በቃ ሌላው በቃ ምንም ያላቸው አይመስላቸው። እውነት ይሄ ያላችሁ ብላ ነው የምጠይቀኝ። እንደው እንዴ ኢትዮጵያ ያለ ኢትዮጵያ ምግብ አለ እንዴ? ያለ ምግብ እንኖራለን እንዴ? እንዴ እዛ ምግብ የለም ስትሄጂ ምን ልትበይ ነው እንዴ? ምን ነው እሷ ጋር ሳልመጣ በፊት ሳልበላ ነበር እንደሚኖረው እና በጣም ነው የሚያናድዱኝ፣ በጣም ማለት ነው። እና የሆነ ጊዜ እንደውም ተጣልተናል። እናንተ ጋር ባህር የለም እኛ ጋር ብቻ ነው አለችኝ። እና እንዴ አለ አልኳት። የለም ድርቅ የለም እናንተ ጋር እና ሐኪም ቤትም የላችሁም፣ ደህና ሐኪም ቤት የላችሁ፣ ከሄድሽ መታከም አትችይም አለችኝ። ኢማራት ላይ ብቻ ነው ያለው እና አለችኝ። እና በጣም ነው የተናደድኩኝ። እንደውም ተጣላን በቃ። እንዴት እንደዚህ በቃ ቤተሰብ በቃ ምንም የሌለን ነው የሚመስላቸው። በቃ ደሃ ምግብ የሌለ እንደዚህ ሲያስብ በጣም ደሜን ይፈላል። እውነት በጣም ነው የሚያናድዱኝ። በቃ እኛ እኮ ምግብ አተን አይደለም እዚህ ጋር የመጣ ነው ብር ፍለጋ እንጂ ምን በላዋትን አይደለም። እዚህ ባንመጣ እኛ መኖርን ያቅተናል እንደ አያቅተናል። ሳይመጡ እዛ የሚኖሩት ሳይበሉ ነው እንደሚያድሩት። ግን በጣም ሰው ይንቃሉ፣ ንቀት አለባቸው። እና እኛ ቤት ያለን ፎቅ አለሽ አለች። አሁን እዛ ስትሄጂ ፎቅ ላይ አትወጪም፣ ፎቅ የለሽም አይደለም እንደዚህ ሰርተሻል አለች። እና በጣም ነው የሚገርም ጥያቄያቸው ራሱ በጣም አይ ቤት ፎቅ አይደለም ግን ሰርቻለሁ፣ ቤት አለኝ፣ ፎቅ አይደለም ምድር ነው አልኳት። እና በቃ ጥያቄያቸው በጣም ነው የሚከብዱ አንዳንድ ጊዜ ማለት ነው። እና ቤተሰብ እውነት እኔ ያቃጥላል፣ እደፋኝ ነው በቃ። እኔ መለሳለሁ ብዬ ቢሄድ ለሰው አስቤ ነው እንጂ ለምን ጨነቀኝ ሲጀመር። እንዴ መለሳለሁ ብዬ እኮ ወጪ አስወጥቻት ስንት የትኬት የምኑን አስወጥቻት እኮ መሄድ እችላለሁ። ግን እኔ መጥፎ ነገር ሰርቼበታለሁ፣ መሄድ አልፈልግም። በቃ መልካም ነገር ጥሩ ነገር ለሷ ሰርቼላት ነው የሚሄደው እንጂ እሱን አስቤ ነው፣ ለሷ አስቤ ነው። እሷን ግን ይህንን አላሰበችው። ዋሽቻት አይመለሳለሁ ማለት ነው የፈለገች ይመስለኛል እንደዚህ የምትጨቃጨቀው። እና ደግሞ በቃ መሄጃችን ስደርስ ስራ በትክክል በአግባቡ ስራቸውን አይሰሩም በማለት በቃ ምን አገባኝ በቃ ስለሚሄድ ምን አገባኝ ይላሉ በማለት ይመስለኛል አንደኛ ነገር ሶስተኛ ነገር የሚጨቃጨቁት ማለት ነው። እና ይሄ ነው እና በጣም ያጋጠማችሁ አላችሁ መቼም እንደኔ። እና ቤተሰብ ላይክ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ነገሮችን ደግሞ ይዤ እንዲመጣ አበረታቱኝ እላችኋለሁ።